አካባቢው ጸጥ ብሏል። የሚሰማው የነፋስ ፉጨት ብቻ ነው። ከገደሉ ግርጌ ታዲያ በደም የተጨማለቀች አንዲት የ15 ዓመት ታዳጊ በድንገት አይኗን ገለጠች። ሰውነቷ ደቋል። ለመነሳት ሞከረች፣ ግን አቅም አጣች። መሬቱን ለመደገፍ ስትሞክር አንድ ዘግናኝ ነገርን ተገነዘበች። እጆቿ አልነበሩም። አዎ፣ ሁለቱም እጆቿ ከእጇ አንጓ ላይ በመጥረቢያ ተቆርጠዋል። አጥቂዋም ሞታለች ብሎ ከ50 ጫማ ገደል ወርውሯት ጥሏት ሄዷል። እሷ ግን ልትሞት አልፈቀደችም ነበር። ይህ የሜሪ ቪንሰንት ታሪክ ነው። ከሞት አፋፍ ተመልሳ ፍትህን እጅ በሌለው ክንዷ ያመጣችበትን የሰው ልጅን ጽናት ዳግም በጉልህ የጻፈ አስገራሚ ታሪክ ለዛሬው ስሙ ታሪካችን መርጬላችኋለሁ። እስከ ፍጻሜው አብራችሁን ቆዩ። ስሙ ታሪክ ከተስፋሁን ገብረ ጊዮርጊስ ጋር። ዘመኑ 1978 እንደ አውሮፓውያን አቆጣጠር ነው። በአሜሪካ መንገድ ላይ መኪና አስቁሞ መጓዝ የተለመደበት የሚባል ጊዜ ነው። የ15 ዓመቷ ሜሪ ቪንሰንት በቤቷ ውስጥ በነበረው አለመግባባት ምክንያት ከቤት ወጥታ ወደ አያቶቿ ጋር ለመሄድ ውሳኔ ወስናለች። ካሊፎርኒያ በሚገኝ አውራ ጎዳና ላይ ቆማ አውራ ጣቷን አውጥታ መኪና መጠባበቅ ትጀምራለች። ብዙም ሳይቆይ አንድ ሰማያዊ ቫን መኪና አጠገቧ ቆመች። ሹፌሩ የ50 ዓመቱ ሎረንስ ሲንግልተን ይባላል። መልኩ ሲታይ ምንም የማያውቅ የዋህ አያት ነገር ነው የሚመስለው። ታዲያ ሜሪ አመነችው። መኪና ውስጥም ያለምንም ጥርጣሬ ልትገባ ቻለች። ነገር ግን ይህ ውሳኔዋ ሕይወቷን ለዘላለም የሚቀይርና የሲኦል ጉዞን የሚያስጀምራት መሆኑን ፈጽሞ አልተገነዘበችም ነበረ። ጉዞው ጥቂት እንደቀጠለ ሎረንስ እውነተኛ አውሬው ማንነቱን ማሳየት ጀመረ። መኪናውን ከዋናው አውራ ጎዳና አስወጥቶ ጭር ወዳለ ጫካ አስገባው። ሜሪ ታዲያ ለማምለጥ ብትሞክርም አቅም አነሳት። በጭካኔም አስገድዶ ሊደፍራት ቻለ። ሎረንስ ታዲያ ወንጀሉ እንዳይጋለጥበት በማሰብ ሜሪን ከምድረ ገጽ ሊያጠፋትም ወሰነ። ራሷን እስክስት በከባድ ብረት ደበደባት። ከዚያም ደግሞ ማሰብ እንኳን በሚዘገንን መልኩ በጭካኔ መጥረቢያ አውጥቶ ሁለቱንም እጆቿን ቆረጣቸው። ደሟ እንደ ጎርፍ እየፈሰሰ ባለበት ሁኔታ ሞታለች ብሎ በማሰብ ተሸክሞ ከ50 ጫማ በላይ ጥልቀት ወዳለው ገደል ወስዶ ይወረውራታል። ሎረንስ ማስረጃውን አጥፍቻለሁ ብሎ በማሰብ መኪናውን አስነስቶ በሰላም ወደሚሄድበት ሄደ። ታዲያ በማግስቱ ጠዋት ሜሪ እዛው ገደል ውስጥ እንዳለች በደም ተበክላ ነቃች። ህመሟ የጣልነው ደሙ አሁንም በከፍተኛ ሁኔታ ይፈስ ነበር። ማንኛውም ሰው በዚህ ሁኔታ ውስጥ ሆኖ ተስፋ ሊቆርጥ ነው የሚገባው። ሜሪ ግን አልሞትም፣ ይህን አውሬ በነፃነት እንዲኖርም አልፈቅድለትም የሚል የውስጥ ድምፅ ሊያዛት ቻለ። የተቆረጡ እጆቿን በጭቃ ውስጥ በመክተት ደሟ እንዳይፈስና እንዲረጋጋ አደረገችው። በጉልበቷና በተቆረጡ ክንዶቿም እየተሳበች በደም በተጨመላለቀ ገላዋ ያንን ቁልቁለትና አቀበት እንዲሁም ገደል መውጣት ጀመረች። ቆስላ ደምታና ዝላ በመጨረሻም ዋናውን የአስፋልት መንገድ ልታገኘው ቻለች። እጆቿ እንደሌሉ ለማሳየት የተቆረጡ ክንዶቿን ወደ ላይ በማንሳት እርዳታ ፍለጋ ጠየቀች። አንድ አላፊ አግዳሚም አይቷት ደንግጦ ፖሊስና አምቡላንስ ሊጠራላት ቻለ። ሜሪ ሕይወቷ ሊተርፍላት ቻለ። ታዲያ ሜሪ ሆስፒታል እንደደረሰች በሕይወት መትረፏ ዶክተሮቹን እጅግ አስገርሟቸው ነበር። ፖሊሶችን መጥተው አጥቂዋን ታስታውሰው እንደሆነ ጠየቋት። ሜሪ በዚያ ሁሉ ስቃይ ውስጥ ሆና የሎረንስን መልክ፣ የመኪናውን ታርጋና አነስተኛ ዝርዝር መረጃዎችን ሳይቀር በአይምሮ ውስጥ ቀርጻ መያዝ ችላ ነበረ። እናም እሷ በሰጠችው ጥቆማ መሰረት ሎረንስ ሊያዝ ቻለ። ፍርድ ቤትም ሲቀርብ ሎረንስ ገድያታለሁ ብሎ የሚያስባትን ያቺን ሴት ሜሪ ቪንሰንትን በሕይወት ቆማ አርቲፊሻል እጆችን አድርጋ ሲያት ሊያምን አልቻለም። ሜሪ በፍርድ ቤት ያ ሰው የሰራባትን እያንዳንዱን ግፍ ልትመሰክርበት ቻለች። ፍትህም ለማሸነፍ ቻለች። ሎረንስም ጥፋተኛ ተብሎ ረጅም ዓመት እስራትን ተከናነበ። ሜሪ ቪንሰንትም አካሏ ቢጎድልም
በህይወት ከመትረፍም አልፋ አርቲስትና መሰል ጥቃት ሰለባዎችን መብት ተሟጋች በመሆን አዲስ ህይወትን ሀብላ ልጀምር ቻለች። ከእርሷ ህይወት ተርፋ ለብዙዎች ህይወት ተስፋ የሚሰጥም ስራዋን ቀጠለች። ይሄ አሁን የነገርኳችሁ የሜሪ ቪንሰንት ታሪክ የሰው ልጅ አእምሮና የመኖር ፍላጎት ምን ያክል ጥልቀት እንዳለው የሚያሳይ ሕያው ምስክር ነው። ምንም እንኳን ከባድና ዘግናኝ ፈተና ውስጥ ብታልፍም እጅግን ያልሰጠችበት እጅግ በጣም አስገራሚ ታሪክ ነው። ይሄ ታሪክ ታዲያ ለሁላችንም ትልቅ ቁም ነገርና ማሳሰቢያ እንዳለው እሙን ነው። አንደኛ፣ በተለይ በዚህ ዘመን መንገድ ላይ የማናቀውን ሰው አምነን መኪና ውስጥ መግባትም ሆነ ወይም ደግሞ ማስገባት አሊያም ደግሞ ብቻን መጓዝ እጅግ ከፍተኛ አደጋ እንዳለው ልንረዳ ይገባል። ቀደም ባሉት ጊዜያቶች አባቶቻችንና እናቶቻችን አንድ ሰው የመሸበት እንግዳ ነኝ አሳድሩኝ ካለ ተንከባክበው እርሱን እንደ መላእክት ቆጥረውት አልጋቸውን ትተው ለሱ በማስተኛት ተንከባክበውት ያስተናግዱት ነበር። ዛሬስ አንድ ሰው የመሸብኝ እንግዳ ነኝ ቢላችሁ እሺ ብላችሁ ታሳድሩታላችሁ? አሊያስ ደግሞ ምን ታደርጋላችሁ? እስኪ በኮመንት ላይ ሐሳባችሁን ንገሩኝ። ሁለተኛውና እጅግ በጣም ትልቁ ትምህርት ደግሞ በህይወታችን ምንም አይነት ፈተና ቢገጥመን ወይም ቢደርስብን አበቃ፣ አለቀልኝ፣ አከተመ ብለን ተስፋ ልንቆርጥ እንደማይገባ ከዚህ ታሪክ በላይ ማሳያ አለ ብዬ አላምንም። ሜሪ እንዳያችኋት እጆች አልነበሯትም፣ ነገር ግን ታላቅ ልብና እጅግ በጣም ከፍተኛ ጽናት ነበራት። ፈተናዎች አካላችንን ሊያደሙት ወይም ደግሞ አካላችን ሊያጎሉት ይችላሉ። ነገር ግን የመኖር ፍላጎታችንንና ውስጣዊ ጥንካሬያችንን እስካልነጠቁን ድረስ ከማናቸውም የህይወት ፈተናና ገደል ወጥተን ዳግም ሰው መሆንና ከህልማችን ጋር መገናኘት እንደምንችል ይሄ ታሪክ ማሳያ ነው ብዬ ገምታለሁ። ጥንቃቄ አይሌን፣ ጽናትም ስንቃችን ይሁን የዛሬው ስሙ ታሪካችን መልእክት ነው። በሌላ ስሙ ታሪካችን እስከምንገናኝ የዛሬውን በዚሁ ፈጸምኩኝ። ጤና ይስጥልኝ። ስሙ ታሪክ ከተስፋሁን ገብረ ጊዮርጊስ ጋር